ሰላም ሰላም በመላ ዓለም ላይ የምትገኙ እንዴት ናችሁ? ሁላችሁም ደህና ናችሁ? ጤና ሰላም ነው። እኔ ደህና ነኝ፣ በየነ ነኝ። እሺ ዛሬ ስለ ሶስት ነገር ለማለት ነው የፈለኩና ብዙዎቻችን በሱ ተጠምደን በሚያውን ነገር ህይወት ስለምንገኝ ነው። ከዚህ ህይወት እንድንወጣ ደግሞ ራሳችን መጠየቅ መፈተሽ ይጠበቅብናል። ለምሳሌ አንዳንድ ከሶች እንኳን ከምናያቸው አንዱ ቡና አለ። ቡና አንድ ሶስት ነው። ጫትም አለ፣ ሲጋራም አለ፣ ሌሎቹ ብዙ ነገሮችም አሉ። ራሳችን በእነሱ ቁጥጥር ውስጥ እንዲወድቅ የምናደርግበት መንገዶች ናቸውና ስለዚህ ከዚህ እንድንወጣ ፈልጋለሁኝ። በዚህ ውስጥ ሳይ ለምሳሌ ቡና የሚጠጡ ሰዎች 7 ሰዓት የሚጠጡ ከሆነ ያቺ 7 ሰዓት ካለፈች ምንድነው የሚሆነው? እነዚህ ሰዎች በኖርማል አያስቡም። ነጭናጫ አእምሯቸው በትክክለኛ ያስብ፣ አይናቸው በትክክለኛ አይም ሌላ ነገር ነው የሚሆነው። ጫት የሚቅሙ ሰዎች ደግሞ እንደዛ ነው የሚሆነው። በትክክለኛ አያስቡም። የመነጫነጭ ባህሪ ይኖራቸዋል። መፍትሄ ማምጣት አቅም የላቸውም። ትግስት የላቸውም። ትግስት ቢስ የመሆን ባህሪ አለ። አንዳንዶች ደግሞ አልኮል በመጠጣት ማለት ሲናደዱ፣ ሲከፋቸው፣ ሲያዝኑ አልኮል ውስጥ ይወሸቃሉ። ይሄ ማለት ደግሞ ትክክል አይደለም። አይ የኢኮኖሚክስ አራ ይገጥማቸዋል። እንደገና የአእምሮም ስብራት የህሊና ጉዳት ይገጥማቸዋል። ይሄ ማለት ምንድነው? ሰው የሆነ ነገር ሲያዝን በራሱ ስሜቱን ተቆጣጥሮ በራሱን ማዝናናት ከቻለ ይሄ ማለት በተፈጥሮ ከውስጡም ባሉ ሴሎቹ በውስጡም ባሉ በሚመነጩ ኒውትሮኖቹ ከውስጡ ባሉ በሚመነጩ ኬሚካሎች ራሱን መቆጣጠር ከቻለ ምንድነው የሚሆነው? ይሄ ጠንካራ ሰው እየሆነ ይመጣል ማለት ነው። ሰው ኖርም አልኖርም በራሱ መቋቋም የሚችል ሰው ይሆናል። እንቅልፍ እንዳይወስደው ቡና የሚጠጣ ከሆነ ሌላ ነገር ወይ ጫት የሚያኝ ከሆነ ትርጉም የለም። በተለይ ተማሪዎች አሁን እንቅልፍ እንዳይወስዳቸው ለማጥናት ሲሉ ቡና ይጠጣሉ። እኔም ተማሪ ሆኜ ስላሳለፍኩት ጫት ይቅማሉ። ይሄ ማለት ምንድነው? ራሳቸው በራሳቸው መቋቋም ሳይሆን በአርቲፊሻል ነገር ሰውነታቸው እየገነቡት ነው። በራሳቸው መቋቋም እንዳይችሉ በውሸት ስብዕና እየተገነቡ ይኖራሉ ማለት ነው። ለምሳሌ ጫት የሚቅሙ ሰዎች ምሳሌ እንውሰድ ነው። ቡና የሚጠጡ ጫትም የሚጠጡ ሰዎች አይበለውና ጦርነት በሚመጣ ሰዓት ምንድነው የሚሆነው? ጦርነት ውስጥ ገብተው ጫት ያኔ አይገኝም። መቼስ ቡና ያኔ ማፍላት የለም። ጦርነት ውስጥ ነው፣ የህይወት ውጥንቅጥ ውስጥ ነው ገብተናልና ያኔ ምንድነው የሚሆነው? ከዛ በቃ ምክንያቱም ያኔ ቡና ካልጠጡ ሱስ አላቸው። ጫትም ካልቃሙ ሌላ ነገር ካላረጉ ምንድነው የሚሆነው? ያኔ አንድ ሰው የነበረ 2 ሰው 3 ሰው 5 ሰው ሆኖ ሊታያቸው ይችላል። ያኔ አይሰራም አእምሯቸው ማለት። ይሄ ማለት ምንድነው? በአርቲፊሻል ነገር ጥገኛ ስለሆነ። ስለዚህ ሁላችን ጥገኛ ከመሆን እንታደግ ህይወታችንን። በቃ በራሳችን መዝናናት ከፈለግን አእምሯችን በራሱ ሪፍሬሽመንት አለ፣ ዝም ብሎ አለ ዘና። ግን ያ አልኮሎቹ ባሪያ ሊያደርጉን አይገባቸውም። እኛ የነሱ ባሪያ አንሆን፣ የሱሶች ባሪያ አንሆን። የነሱ ሱሶች ባሪያ ከሆነ አእምሯችን በትክክለኛ ያስብ፣ ካለነሱ ምንም ህይወታችን ባዶ ነው የሚሆነው። ስለዚህ ከባዶነት ራሳችን እንቆጣጠር። የነሱ ባሪያ ከመሆን እኛ የነሱ አለቃ ሆነን ለመኖር ብንነሳሳ አሪፍ ነው። ለምላለው አመሰግናለሁ። መልካም ጊዜ